አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህ ቪዲዮ የሚቀረጸው ጠዋት ነው። ያረቢ ከስንት አመት በኋላ ዝግቢ ካፌ እንኳን ጣለ ማለት ነው ዝናብ። ሀቂቀትን እውነት ለመናገር እንዲያው እንደኔ ዝናብ የናፈቀ ሰው አለ? ግን ትንሽ ትንሽ እኮ ነው። እንደኔ ዝናብ የናፈቀ ሰው ያለ አይመስለኝም። በጣም ነው ዝናብ የናፈቀኝ። አሁን እንደ ወጉ ቢጥል ውስጥ ገብቼ እንቦጫረቅ ነበር። እስኪ ውጭ ልወጣ ማለት ነው። አሁን በቤት ውስጥ መስታወት ላይ ሆኜ ነው፣ በአንድ ክላስ ማለት ነው። እና ወደ ቤተሰቦቼ ዝናቡ ብዙም አይደለም፣ ግን የጥለው ዝናብ ብዙም አይደለም ማለት ነው። ገባሁበት ከዝናቡ እስከ ፌብሪስ ይላል። እስከ ውሃ መዋኛለ ወደ ስልኬ። ኧረ እባክህ ከጣልክ እንደወጉ ጣል። ባንዲራ ምን አለ? የኛ ባንዲራ ራሱ ዝም ቢሰቅሏት። እኔ ሰው አይደለሁም። ፍትህ ፍትህ በሉልኝ። ለእነሱ ብቻ ሰቅለው እኔ ሰው አይደለሁም ነው? የእነሱ አረጉኝ። እስከ ሀርኩ ድረስ የእነሱ ነው ይለኪ። ይሄንንም አልሐምዱሊላህ ነው። ይሄንንም አይኔ ዝናብ መጣሉ ደስ ይላል። ሀቂቃትን እንደኔ ዝናብ የናፈቀ ያለ አይመስለኝም። ሀቂቃ ኢትዮጵያ ራሱ ሲደውሉ ዝናብ ጣለ ሲሉኝ እቀናለሁ። አይገርማችሁም? ዝናብ ያለበት ሀገር ዱባዮች የት አካባቢ ነው በደንብ የሚጥለው? እኛ ጋር ወላሂ ያው ዛሬ እንደው ደህና ይችን ጣልኩ ብሎ ስንት አመቱ። ባለፈው ጥሎን ብርግ ብዙም አይደለም፣ እንደዛ እንኳን አይደለም የጣለው። ጠብ ጠብ ብላ አዲታለች። በሰማይ ላይ ይታያችኋል። እነሱም ዝናብ አምሯቸዋል። ወፎች ራሱ እኮ ውድድር ያዙ፣ የሩጫ ውድድር። እሺ ውድ ቤተሰቦቼ ዝጋ ደግሞ ከሰዓት ነው እንግዲህ። በቆሎ ዝናብ ሲጥል በቆሎ ደስ ይላል። እዛ በቆሎ ተቀቅሎ ያው እንግዲህ እኛም በቆሎ አገኘን። ለምን ኢትዮጵያ ብቻ ነው እንደ በቆሎ የሚበሉት ኢትዮጵያ ያሉት? እኔም ልቀቅል ብዬ እንግዲህ ትናንትና ጓደኛሽ ነበረች ቪዲዮ ስትሰሪ
ነው ወይስ ላንቺ ብቻ ነው የምትቀቀዩ ብላችሁ ደግሞ እንትን እንዲያትሉ ማለት ነው። የለችም እሷ ያው በሳምንት 2 ነው የምትመጣው እሷ የለችም። የቀረውን አስቀምጥላታለሁ። ተላጃ እንግዲህ ነጽ እየተመለከሽ ነው። የቀረውን አስቀምጥልሻለሁ። እሺ እና እንደዚህ በቆሏችንን እንቀቅላለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ